ህገወጡ ቲያንስ በሌሎች ሀገራት ሲቀዘቅዝ አቶ ነጻነት የነበረውን ጥሩ የመናገር ችሎታ በመጠቀም ስልጠናዎችን በዓለም ሲኒማ ይሸጥ ጀመር። ትንሽ ቆይቶ ደግሞ ሂፕኖቴራፒስት ነኝ ብሎ በየቲቪ ቻናሎች ራሱን ሲያስተዋውቅ ነበር። ሂፕኖቴራፒ አንድ ሙያ ነው፣ እኛ ሀገር በብዛት አልተለመደም። በእርግጥ ይህ ሰው ከቲያንስ ፒራሚድ ስካም ትምህርት ይወስዳል ሲባል በቲያንስ ከነበሩ ጓደኞቹ ጋር አልፋ ብሬክስሩ የሚባል መልኩን ለወጥ ያደረገ ሌላ ፒራሚድ ስካም መስራችና መሪ ይሆናል። የብሬክስሩ ትሬዲንግ ሼር ካምፓኒ የብዙዎች ድርጅት ነው። ይህ ድርጅት ህይወት የሚለውጥ ኮርስ ግዙ እያለ ለትምህርት እስከ $820 ያስከፍላል። ከፍላችሁ ኮርስ ተወስዱና ኮርስ የሚገዛ ሰው ታመጣላችሁ። ከዚያ ኮሚሽን ታገኛላችሁ። ያስገባችሁም ሰው ኮሚሽን ያገኛል። አንድም እውነተኛ ምርት የሌለው ኮርስ የመሸጥ ፒራሚድ ስካም ነው። አቶ ነጻነት ይህ ሁሉ አልበቃ ብሎት አሁን ደግሞ ኤቢ ማርሻል ጋር በፎሬክስ ተለውጫለሁ ብሎ ምስክርነት እየሰጠ ነው። ድሃ የሌለውን ነገር እንዳያጣ ይፈራል። ከዚህ በፊት ቲያንስ የላችሁም፣ የእናንተ አልነበረም፣ ምናልባት አልጀመራችሁትም። ስለዚህ ጀምራችሁ የምታጡት ነገር የለም። ግልጽ ነው፣ የላችሁም ነበር፣ በቲያንስ ያገኛችሁት ነገር የለም። እንደ ፊንቴኩ ዳንኤል ዮሐንስ ካለው የመናገርና ሰው የማሳመን ብቃት አንጻር በኮርስና ሲግናል ቀጣዩ የፎሬክስ ሸቃይ ሰው እንደሚሆን እርግጠኛ ነኝ። ማርሻል $100 ኮሚሽን ስላነሰው አሁን ደግሞ $500 መጥቷል። ውድድሩ ላይ ተሳትፎ ለመዘረፍ ቅድሚያ $80 ከፍላችሁ ቪአይፒ ግሩፕ መግባት አለባችሁ። አስገቡ የሚላችሁ ደግሞ በቢትኮይን እና ዩኤስዲቲ ነው። ክሪፕቶ ከረንሲ ለቁጥጥርና ተጠያቂ ለማድረግ እንደማይመች ታውቃላችሁ። ይህ ቡት ካምፕ እንደባለፈው 200 ሰው እንኳን ቢሳተፍበት እያንዳንዱ ሰው $80 ለቪአይፒ መክፈል አለበት። ከዚያ በሱ ብሮከር $500 እያስገባ ሲከስር ኤቢ ማርሻል በትንሹ $55,000 ወይም 10 ሚሊዮን ብር ያገኛል። ይህ ቻሌንጅ ሲያልቅ የእናንተ ኪስ ሲራቁት የሱ ህይወት ግን ይቀየራል።